ውድ ተመልካቾቻችን የምንሰራው ስራ ከተመቻችሁ ይህንን ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። መልካም ቆይታ። ታሪኩ የሚጀምረው በኮሎምቢያ በሚገኝ የቅንጦት ቪላ ውስጥ አንድ ማክስ የተባለ ዓለም አቀፍ የወንጀል ኃላፊ የቅንጦት ህይወቱን ሲያሳልፍና በቪላው ውስጥ በታጠቁ የጥበቃ አባላት ጥብቅ ቁጥጥር ሲደረግለት ነው። በየቀኑ ጠዋት የመዋኘት ልማድ ስለነበረው ወደ ገንዳው ገብቶ በሚዋኝበት ሰዓት ውድ የሆነውን ሰዓቱን በድንገት ከመዋኛው ገንዳ ስር ወድቆ ተመለከተው። ሊያወጣው ፈልጎ ወደ ታች ዘሎ ገባና በእጁ ሰዓቱን ለመያዝ ሲሞክር ጥቁር ልብስ የለበሰው ሰው በድንገት ወደ ታች ጎተተውና አሰመጠው። ማክስ መተንፈስ ስላልቻለ በጣም ተቸግሮ ጠባቂው እንዲመለከተው ተስፋ በማድረግ ወደ ላይ አንጋጦ ቢመለከትም ጠባቂው በዚያች ቅጽበት ሊያስተውለው አልቻለም። ጥቁር የለበሰው ምስጢራዊ ሰው አንገቱን ገጥሞ በመያዝ ማክስን ገደለው። ከጥቂት ደቂቃዎች በኋላ የማክስ ሰውነት ወደ ላይ ሲሳፈፍ ጥቁር የለበሰው ምስጢራዊ ሰውዬ ለመደበቅ ፈልጎ የማክስን ክንድ በመያዝና ሰውነቱ እየዋኘ እንዳለ በማስመሰል ጠባቂዎቹ እንዳይጠራጠሩ ታደረገ። ከገንዳው ወጣና የጠባቂዎቹን ትኩረት ለመከፋፈል ወደ ምድር ቤቱ ሩጦ በመግባት ጠባብ የሆነውን የመዋኛ ልብስ አውልቆ ሌላ ልብስ ለበሰ። ስሙ አርተር ይባላል። ታወቀ ቅጥረኛ ነፍሰ ገዳይ ሲሆን ፍጹም እንከን የሌለው የግድያ እቅዱ ደግሞ ታዋቂ እንዲሆን አድርጎታል። ምንም አይነት የተኩስ ድምፅ ሳያሰማና ምንም አይነት ዱካ ሳያስቀር ግድያውን በማቀነባበር ረገድ የተዋጣለት ሰው ነው። ከላይኛው ክፍል ላይ የነበሩት አስተናጋጆችና ጠባቂዎች የአለቃቸውን አስክሬን ሲያዩ ጩኸታቸውን አቀለጡት። እንዳለመታደል ሆኖ አለቃቸው የመስጠም አደጋ አጋጥሞት እንጂ በሰው እጅ እንደተገደለ ፈጽሞ አላሰቡትም። አርተር ግን የአካባቢውን የደህንነት እጦት በመጠቀም የሼፍ ልብስ ለብሶ ከአስተናጋጆች ጋር ተቀላቅሎ በዝግታ ወጣና በፍጥነት ወደ መኪናው በመሮጥ መሳሪያዎቹን ጠቅልሎ ወደ ድልድዩ አመራ። ሰዓቱን ለማየት እጁን አነሳና ከድልድዩ ተነስቶ ወደ ታችኛው ባህር በሚዘልበት ጊዜ ጀልባው ላይ ለማረፍ የሚያመቸውን ትክክለኛ ጊዜ በጥንቃቄ ማስላት ጀመረ። የመዋኛ ልብሶቹን በማስተካከል ወደ ታች ዘለለና የትንሿን ጀልባ ጅራት ወይ የሞተሩን መጎተቻ ገመድ አጥብቆ በመያዝ ኃይሉን ሳያወጣ በቀላሉ መዋኘት ጀመረ። ተልእኮውን በ24 ሰዓት ውስጥ በማጠናቀቅ በፍጥነት ወደ አስቀመጣት ጀልባ ተመለሰና ጀልባውን በፍጥነት በመንዳት ወደ ምስጢራዊ ቤቱ ሄደ። ማንነቱንና ተልእኮውን ሙሉ በሙሉ ምስጢራዊ ለማድረግ ቤቱ ከከተማው በጣም የራቀና በአካባቢው ምንም አይነት ሰው የማይኖርበት ነው። አስጨናቂውን የግድያ ጊዜ ካሳለፈ በኋላ አእምሮውን ለማዝናናት ሙዚቃ ከፍቶ ግድግዳው ላይ ወደ ተሰቀሉት መረጃዎችና ፎቶዎች በመሄድ የገደለውን ሰው ፎቶውንና መረጃውን በማውረድ ማቃጠል ጀመረ። አርተር ምግብ እየበላ ሳለ ቀደም ብሎ የገደለው ዓለም አቀፍ ወንጀለኛ በግል መኖሪያ ቤቱ ውስጥ ሲዋኝ እንደሞተ የሚናገር ዜና በኢንተርኔት ተመለከተና በዜናው ተደስቶ ክፍያውን ለመቀበል በፍጥነት ወደ አሰሪው አመራ። አርተር ከእያንዳንዱ ስራ በኋላ ከ1 እስከ 2 ሚሊዮን ዶላር የሚደርስ ገቢ ስለሚያገኝ ያለምንም ጭንቀት እድሜ ልኩን በቅንጦት ለመኖር የሚያስችል በቂ ገንዘብ እንዳለው ያውቃል። ገንዘቡን ለመቀበል በአንድ የቁርስ መመገቢያ አዳራሽ ውስጥ ተቀምጦ በመጠባበቅ እያለ ብራማ ፀጉር ያለውና በዊልቸር የሚንቀሳቀስ ሃሪ የሚባል ሰው መጣ። ይህ ሃሪ የተባለ ሰው የአርተር የረጅም ጊዜ ጓደኛና አጋር ሲሆን ልክ እንደ ደላላ አርተር ከአሰሪው ድርጅት ክፍያውን እንዲያገኝ ስለሚያመቻችለት አርተር በጣም ያከብረውና ይወደው ነበር። አዛውንቱ ሃሪ የአርተርን ከፍተኛ ችሎታ ስለሚያውቅ ልጁ ስቲቭን በእሱ እንዲሰለጥንለት መጠየቅ ፈለገ። ምክንያቱም እሱ እንደሚለው ስቲቭ ምንም ፋይዳ የሌለውና ቸልተኛ ሲሆን የሚያገኘው ገንዘብ ለመኖር እንኳን በቂ አለመሆኑና ማለቂያ የሌለው ብድር እንዳለበት ለአርተር በደንብ አስረዳው። አርተር ይህንን ሲሰማ በእሱና በሃሪ መካከል ባለው የረጅም ጊዜ ግንኙነት ምክንያት ወዲያውኑ ጥያቄውን ተቀበለው። አርተር የተላከለትን ክፍያ ከተቀበለ በኋላ በደስታ ገንዘቡን ወስዶ በአንድ ባር ውስጥ መዝናናት ጀመረ። ምንም እንኳ ጨካኝና ነፍሰ ገዳይ ቢሆንም ቆንጆ ልጃገረዶችን የሚወድ ስለሆነ ወዲያውኑ አይኖቹ ከቆንጆ ሴት ላይ አረፉ። የተወሰነ ጊዜ ከአንዲት ቆንጆ ሴት ጋር ተዝናንተውና ጨፍረው አብረው ካደሩ በኋላ ብዙ ገንዘብ አስቀምጦላት ወጣ። አርተር ወደ ቤቱ ሲመለስ ቀጣዩን ተልእኮውን ለመቀበል ኮምፒውተሩን ከፍቶ ሲመለከት የሚያስደነግጥ መልእክት ተመለከተ። የተላከለት መልእክትም የቅርብ ጓደኛውን ሃሪን ግደለው የሚል ነበር። አርተር ግን ጓደኛውን ሃሪን ግደል ብሎ ያዘዘው የድርጅቱ ስራ አስኪያጅ ስህተት እንደሰራ ስላሰበ ጉዳዩን ለመጠየቅ ደወለለት። ነገር ግን ሌላኛው የድርጅቱ ስራ አስኪያጅ እንዲገደል የተፈለገው የቅርብ ጓደኛው ሃሪ መሆኑን በድጋሚ ያረጋገጠለት። አርተር ተስፋ ባለመቁረጥ ግልጽ የሆነ ምክንያት ለመጠየቅ ይህን ከተባለው ከፍተኛ ስራ አስኪያጅ ጋር ስብሰባ እንዲደረግለት ጠየቀ።
አርተርም በተላከለት የግል አውሮፕላን ተሳፍሮ ዲን ወደሚገኝበት ሚስጥራዊ ቦታ ሄደ። ምንም እንኳን የስራ አስኪያጁ ዲን ጠባቂዎቹ ብዙ ቢሆኑም አንደኛው ጠባቂ ግን የዓለም የቦክስ ሻምፒዮን መሆኑን የጣቱን ቀለበት በማየት ተረዳና ዲን ምን ያህል ኃያል እንደሆነ አርተር በሚገባ አወቀ። ዲን ከመኪናው ውስጥ ከልጁ ጋር በስልክ እያወራ ከቆየ በኋላ ከመኪናው ወጥቶ ከአርተር ጋር እየተንቀሳቀሰ ማውራት ጀመረ። ድርጅታቸው ከ6 ወራት በፊት ከአደገኛ እጽ አዘዋዋሪ ጋር ለመነጋገር 5 ኦፕሬተሮችን ወደ ደቡብ አፍሪካ እንደላከ ለአርተር አብራራለት። ነገር ግን 5ቱም በሚገርም ሁኔታ መሞታቸውና ከደቡብ አፍሪካም ማን እንደገደላቸው ምንም አይነት መረጃ ወደ ድርጅታቸው እንዳልተላከ ለአርተር ጨምሮ ነገረው። ስለዚህ ጉዳይ የሚያውቁት ሰዎች ደግሞ ከፍተኛ ዳይሬክተሩና የእሱ ጓደኛ ሃሪ ብቻ መሆኑን ለአርተር ነገረው። ስራ አስኪያጁ ዲንም በምርመራው ወቅት ሃሪ የተላኩትን 5 ሰዎች በመግደልና የደቡብ አፍሪካውን ድርጅት በ$20 ሚሊዮን በሚስጥር እንደሸጥ አስረዳው። በዚህ ምክንያት ሃሪን እንደተጠራጠሩትና ሊገድሉት እንደሚፈልጉ ለአርተር አስረዳው። አርተር ጓደኛውን በግሉ መግደል እንዳለበትና በሁለታቸው መካከል ያለው የጠበቀ ግንኙነት ይህንን ግድያ ቀላል እንደሚሆንለት ገልጾለታል። ለድርጅቱ ደህንነት የበለጠ አስተማማኝ እንዲሆን ምንም አይነት ዱካ ሳያስቀር ስራውን እንዲሰራና ተልእኮውን ለማጠናቀቅ 48 ሰዓታት ብቻ እንደተሰጠው ገለጸለትና ይህንን የማይፈጽም ከሆነ ግን እሱን ጨምሮ እንደሚገድሉት ነገረው። አርተር ዲን በነገረው አሳማኝ ምክንያት መሰረት ጓደኛው ሃሪን ለመግደል ቢስማማም ውስጣዊ ሰላም ማግኘት ግን አልቻለም። በመጨረሻም አርተር ለጓደኛው ሃሪ ስልክ በመደወል የድርጅቱ ሰዎች እንዳጭበረበርካቸው ስላወቁ ሊገድሉህ እንደሆነና ወዲያውኑ ህንፃውን ለቀህ እንድትወጣ በማስጠነቀቀው። ሃሪ አስፈላጊ ነገሮችን ሰበሰበና ራሱን ለመከላከል ሽጉጥን ይዞ መውጣት ጀመረ። ሃሪም የአርተርን መመሪያ ተከትሎ የ18ኛውን ፎቅ የኤሌክትሪክ መስመር በማቋረጥና የደህንነት ካሜራዎችን በመስፈር የሚያመልጥበትን የሊፍቱን መንገድ ተከተለ። መመሪያውን ተከትሎ በፍጥነት ወደ ድንገተኛ አደጋ ሊፍት አመራ። በሊፍቱ ላይ ሲወርድ ካጠገቡ ካለው ህንፃ ጋር በተገናኘ ምስጢራዊ መተላለፊያ ውስጥ ሾልኮ ገባ። ሃሪ ወደ መኪናው ማቆሚያው ቦታ ሲሸሽ አርተር እዚያ ቆሞ ሲያየው ሙሉ በሙሉ ተደሰተ። ነገር ግን ሙሉ በሙሉ የተበላሸው መኪና አጠገቡ መለስ ብሎ ሲመለከት የቅርብ ጓደኛው አርተር ሊገለው እንዳሰበ ተረዳ። የደህንነት ካሜራዎቹ ምንም ነገር እንደማይቀርቡ ስላወቀ አርተር እንደገደለው ላለማሳወቅ ፈልጎ በዝርፊያ ምክንያት የተከሰተ የሐሰት ግድያ ለማቀነባበር አሰበ። ከዚያም ሃሪ የአርተር ሐሳብ ስለገባው ከግል ቦርሳው ሽጉጥ አወጣና የሐሰት ግድያው የበለጠ ለማሳመር ጥቂት ጥይቶችን ወደ መኪናው ተኮሰ። በመጨረሻም ሃሪ ሽጉጡን ለጓደኛው አርተር ሰጠውና በቀጥታ ወደ ደረቱ አነጣጥሮ በመተኮስ ገደለው። ከቀብሩ በኋላ ወደ ጓደኛውና እሱ ወደ ገደለው ሃሪ መቃብር መጣና የሃሪ ልጅ ስቲቭን አገኘው። አባቱ ከሞተ በኋላ ስቲቭ ይበልጥ የተረጋጋና ታዛዥ ሆኗል። ስቲቭ አርተርን ሰላም ለማለት መጣና ሁለቱም ሃሪ ከመሞቱ በፊት ይኖርበት ወደ ነበረው ቤት ለመሄድ መኪና ውስጥ ገቡ። ስቲቭ አባቱ በጣም ይጠላው እንደነበር ለአርተር ቢነግረውም አባቱ ሃሪ ግን በጣም ይወደው እንደነበር አርተር አስረዳው። ስቲቭ ልጅ በነበረበት ጊዜ የነበረውን ትዝታ ብዙ ጊዜ ለአርተር እያስረዳና የሹፈት ሳቅ እየሳቀ ከወደደው ለምን ደውሎልኝ አያውቅም ብሎ ቅሬታውን አቀረበ። ሁለቱም ወደ ቤት ሲገቡ አርተር በገንዘብ ሊረዳው ፈቃደኛ መሆኑን ቢነግረውም ስቲቭ ግን ፈቃደኛ አልሆነም። ምክንያቱም የአባቱን ገዳዮች ለመበቀል ተጨማሪ ሽጉጦችን ለመግዛት የሚያስችል በቂ ገንዘብ ለማግኘት መኪናውን ለመሸጥ አስቦ ነበር። ስቲቭ ያልተረጋጋ ቢመስልም ዌልቸርን ተጠቅሞ በሚንቀሳቀሰው አባቱ ላይ የተኮሰው ምን አይነት ሰው ነው እያለ በማሰብ የአባቱን ገዳዮች ለመግደል ቋመጠ። አርተርም ገዳዮችን እንደሚበቀላቸውና ቃል ገባለትና ጥንቃቄ እንዲያደርግ መክሮት ትቶት ወጣ። ስቲቭ መኪና ውስጥ ቁጭ ብሎ ጓደኛውን እየጠበቀ ሳለ አንድ ጥቁር ወጣት ወደሱ ቀረበና በድንገት ሽጉጥ አውጥቶ ስቲቭ ከመኪናው እንዲወርድ ጠየቀው። ይህ ሰው ከአባቱ ገዳዮች መካከል አንዱ ስለመሰለው በአባቱ ሞት በጣም ተበሳጨና እጁን ይዞ ጥቁሩን ሰው ከመኪናው ጋር በኃይል ሲመታው ጥቁሩ ሰውዬ መሬት ላይ ተዘረረ። ሆዱና ፊቱ ላይ በእርግጫ ሲመጣው ከቆየ በኋላ ሰውየውን ለመግደል አስቦ ሽጉጡን አወጣ። ነገር ግን አርተር ስቲቭን ለማስቆም በሰዓቱ ደረሰና ስቲቭን ወደ መኪናው ጎትቶ ወሰደው። አርተር ጥቁሩን ሰውዬ የተፈጠረውን ነገር ለማንም እንዳይገዝ አስፈራራውና ይህንን የማያደርግ ከሆነ ደግሞ እንደሚገድለው ነገረው። ስቲቭ ግን ትንሽ ተረጋግቶ ውስጡ ያለው ፍርሃት ሳይለቀው ወደ ሌላ ቦታ ሄደ። በማግስቱ በአጋጣሚ አርተርን በመንገድ ላይ ሲሄድ አገኘውና ገዳዩ ለመሆን እንዲያለማምደው ሲጠይቀው አርተር ግን ጥያቄውን ውድቅ አደረገበት። ስቲቭ ሽማግሌው አባቱ በሕይወት እያለ ብዙ ቴክኒኮችን እንዳሳየውና አሁን ግን ችግሩ ስላለ አባቱ ያስተማረው ሁሉ ማስታወስ እንዳልቻለ አስረዳው። አርተር ግን ብዙም ግድ ሳይሰጠው ወደ መኪናው ትቶት ገባ።
ነገር ግን የጓደኛውን ፎቶ መለስ ብሎ በመመልከትና ለኃጢአቱ ስርየት ለማግኘት ስለፈለገ ስቲቭ ገዳይ መሆን ከፈለገ እንደሚረዳው ደውሎ ነገረው። ከተስማሙ በኋላ ልክ ከጠዋቱ 7 ሰዓት ላይ ስቲቭ ወደ አንድ የውሻ መደብር አርተርን ሊያገኘው ሄደ። ሊያስተምረው የፈለገው ሙያ ችግሮችን በመፍታትና ገንዘብን በመስራት ላይ ያተኮሩ በመሆናቸው ለምን ሜካኒክ ተብሎ እንደተጠራ አስረዳው። ስቲቭ ስለዚህ ስራ ሁሉም ነገር እንደሚያውቅና ልክ እንደ ኬክ ቀላል እንደሆነ ነገረው። ነገር ግን አርተር ምንም አታውቅም ሲል ተናዶ መለሰለት። ይህ የአርተር ንግግር ስቲቭን ቢያስቆጣውም ስለ እሱ ግን ምንም እንደማያውቅ አስረዳው። አርተር ግን ስቲቭ ከተወለደበት እስከ ጉልምስናው ድረስ እና እንደተወለደ እናቱ ስትሞት እድሜው ስንት እንደሆነ ጭምር እንደሚያውቅ ነገረው። በተጨማሪም አርተር የስቲቭን የሁለተኛ ደረጃ ትምህርት ቤት የወንጀል ሪከርድ ጭምር እንደሚያውቅ ነገረው። በዚህም ምክንያት ስቲቭ ሙሉ በሙሉ በአርተር መረጃ አነፍናፊነት ተገርሞ ታዛዥ ሆኖለታል። አርተር ስቲቭ በስሜት ላይ ተመስርቶ እርምጃ እንዳይወስድና ውጫዊ ገጽታው በጣም ጨዋ መስሎ ምንም አይነት ወንጀል የማይሰራ እንዲመስል አስረዳው። አርተር ይህንን ልማድ እንዲለማመድ ካደረገ በኋላ የተኩስ ክህሎቶችን በማስተማር የስቲቭን ብቃት ከጊዜ ወደ ጊዜ እንዲሻሻል አደረገ። ኢላማ ተኩስ ላይ ዝቅተኛ ብቃት ያለው ስቲቭ አሁን ግን የተዋጣለት አነጣጣሪ መሆን ችሏል። የአባቱ ሃሪ ቤትና መኪና በባንክ ከተወረሰ በኋላ ስቲቭ ለተወሰነ ጊዜ ከአርተር ጋር ቆይቷል። አርተር በስራቸው ላይ የሚያስቸግሩ ነገሮችን ለስቲቭ ጠቀሰለትና አንድ ተልዕኮ ለማከናወን ወደ አሮጌ አፓርታማ ህንፃ ይዞት ሄደ። ሁለቱም ከአፓርታማው ህንፃ ከደረሱ በኋላ ወደ ውስጥ በመግባት በጦር መሳሪያ ዝውውር ላይ የተካነ ከአንድ ሰው ጋር ተገናኙ። አርተር የጦር መሳሪያ የሚፈልግ ደንበኛ መስሎ የተመኘውን መሳሪያ ሁሉ በአንድ ቀን ውስጥ እንዲያደርስለት መሳሪያ ለሚያከፋፍለው ሰው ነገረው። ወዲያውንም በሀሳቡ ተስማምቶ በቅድሚያ ክፍያ እንዲከፍል ጠየቀው። ሰውየው ክፍያውን ተቀብሎ ገንዘቡን በሚቆጥርበት ሰዓት አርተር በድንገት ገመድ አንገቱ ላይ አስቦ መተንፈስ እስኪያቆም ድረስ አንገቱን አንቆ ገደለው። ከልክ ባለፈ የግብረ ስጋ ግንኙነት ምክንያት እንደሞተ በሐሰት ለማሳመን የወሲብ ቪዲዮዎችን ኮምፒውተሩ ላይ በመክፈት ነበር አርተር ሐሰተኛ የአሟሟት ዘዴ ማመቻቸት የጀመረው። ስቲቭ ግን ግራ በተጋባ እይታ ሁሉን ነገር እየተመለከተ ምንም ነገር መናገር አልፈለገም። በፎቶዎችና በመረጃዎች ወደ ተሞላው ክፍል አርተርና ስቲቭ በመግባት ስለገደሉት ሰው የሚያስፈልጋቸውን ሁሉ ተመለከቱ። ፎቶዎችና መረጃዎችን ሲመለከቱ ይህ ሰው በጦር መሳሪያዎች ብቻ ሳይሆን በአደንዛዥ እጽ ጭምርም የተካነ ነበር። በፖሊስ ግድያና በብልግና ድርጊቶች እንዲሁም በአጠቃላይ በሁሉም የወንጀል አይነቶች ተሳትፎ የነበረው ሰው በነፃነት ተዝናንቶ ይኖር እንደነበር ተገነዘቡ። አርተር ካሰሪው ድርጅት አንድ የግድያ ተልዕኮ በጥንቃቄ እንዲያከናውን ስለተነገረው በመረጃና በፎቶ ወደ ተሞላው ክፍል በመግባት ስለ ኢላማው ሰው መረጃና ፎቶ ማፈላለግ ሲጀምር ብዙም ሳይቆይ የሚፈልገውን መረጃና ፎቶ ወዲያውኑ አገኘ። አርተር ይህንን ሰው ስቲቭ እንዲገድለው ስለፈለገ ሙሉ በሙሉ ስለ ኢላማው አስረዳው። ስቲቭ ተራው ደረሰና የመጀመሪያውን ተልዕኮ ለመወጣት ከኢላማው ሰው ጋር ትውውቅ ፈጥሮ በቡና መሸጫ ሱቅ ብዙ ጊዜ እየተገናኘ መሰለል ጀመረ። ይህ ሰው ስሙ ፓውል ሲሆን ከሌላ ድርጅት የመጣ ቅጥረኛ ነፍሰ ገዳይ መሆኑን አርተር ለስቲቭ ሲነግረው ስቲቭም የአርተርን ጥንቃቄ የተሞላበት መረጃ አነፍናፊነት አደነቀ። ፓውል ፈጽሞ ሊነካ የማይችል ቢመስልም ነገር ግን ሁለት ድክመቶች ነበሩበት። እነሱም ውሻና ወጣት ወንዶች በጣም እንደሚወድ ስቲቭ በስለላው ተረድቷል። የፓውልን ንግግርና ፍላጎቶች ስቲቭ ቀድሞ ስላጠናና ስለሰለለ በቀላሉ ግርማ ሞገስና ተወዳጅነት ለማግኘት አስፈላጊ መልሶችን ቀድሞ አዘጋጅቷል። ፓውል ወጣቱን ስቲቭ ጥቂት መጠጦችን እንዲጠጣ ጋበዘውና ስቲቭም ተስማምቶ ከአርተር ጋር ያዘጋጁትን ልዩ የልብ ህመም የሚያስከትል መድኃኒት ከአርተር ተቀብሎ በኪሱ ያዘው። መድኃኒቱን በሚያዘጋጁበት ጊዜ አንድ አዋቂን ለመግደል 6 ጠብታዎች ብቻ በቂ እንደሆኑ አርተር ስለነገረው የስቲቭ አይኖች በአድናቆት ተሞልተው አርተርን ይመለከቱ ነበር። አንድ ምሽት ላይ በተጨናነቀ ባር ውስጥ ስቲቭና ፓውል እየጠጡ ሳለ ስቲቭ ክህሎቱን ተጠቅሞ ወፍራሙን ፓውል በጨዋታ እያሳቀው ነበር። ፓውል ከመቀመጫው ተነስቶ ሲሄድለት አርተር በነገረው መመሪያ መሰረት ስቲቭ የያዘውን መድኃኒት በፍጥነት ከፓውል የወይን ብርጭቆ ውስጥ አስገባው። ነገር ግን በመጨረሻ መድኃኒቱ ፓውልን ሊመርዘው እንዳልቻለ ሲመለከት አንገቱን አንቆ ለመግደል በህሊናው አሰበ። መድኃኒቱ ባለመስራቱ ስቲቭ ንዴቱን መቆጣጠር ስላቃተው ተነስቶ ሲጋራ ለኮሰና ወደ ውጭ ሄደ። ፓውልም ወዲያውኑ ስቲቭን ለማግኘት ሮጠና ሲጠጡበት ወደ ነበረው ቤት እንዲመለስ ጋበዘው። ፓውል ስቲቭ ወደ ቤቱ ተወስዶ አልጋ ላይ አብረው ለመተኛት ሲጠይቀው ስቲቭ ፈቀደለትና የልብሱን ቁልፍ አንድ በአንድ መፍታት ጀመረ። ስቲቭም የፓውልን ቀበቶ በቀስታ በመፍታት በደስታ ፈገግ እንዲል አደረገው።
ፓውል ወደ ኋላ ፊቱን ሲዞር ስቲቭ በፍጥነት የፓውልን አንገት በቀበቶ አነቀው። ይሁን እንጂ ፓውል የበለጠ ተክለሰውነት ስላለው አንገቱ ላይ ያለውን ቀበቶ በእጆቹ በመያዝና የስቲቭን ሸሚዝ ጎትቶ በመያዝ መሬት ላይ አፈረጠው። ስቲቭ አጠገቡ ያለውን ወንበር በፍጥነት ወደ ፓውል በፊት ቢወረውረውም ፓውል ምንም ሊሰማው አልቻለም። ፓውል ስቲቭን ወደ ሰማይ አንጠለጠለውና ግድግዳው ላይ ወርውሮ አላተመው። በተክለሰውነቱ የዳበረው ፓውልም ስቲቭን ወደ ኩሽናው ጎተተውና እንደ እንቁራሪት ወረወረው። ስቲቭ የፓውልን ጉልበትና ብቃት መቋቋም ስላቃተው በአጠገቡ ያለውን የብረት መውጊያ በማንሳት ሆዱ ላይ ቢወጋውም ፓውል ግን ሊሰማው አልቻለም። ስቲቭ የተወሰነ ጊዜ ኃይሉን አማጦ የተቻለውን ካደረገ በኋላ በመጨረሻም ፓውል ተጎድቶ ስለነበር ብዙም ሳይቆይ ቶሎ ወደቀ። ከወደቀለት በኋላ ስቲቭ ፓውልን ደረቱ ላይ ደጋግሞ በመውጋት ገደለው። ጓደኛው አርተርም ስቲቭ በደም ተጨማልቆ ወደ ቤት መመለሱን ሲመለከት የነገረውን ትዕዛዝ ሳያከብር ባልተገባና በራሱ መንገድ ተልኮ እንደፈጸመው ተገንዝቦ በጣም ተበሳጨ። አርተር ይህንን ጉዳይ በጥንቃቄና ምንም አይነት ኮሽታ ሳይፈጠር እንዲፈጽመው ለስቲቭ ቢነግረውም ሳያዳምጠው ስለቀረ ተናዷል። አሁን ስቲቭ የተነገረውን ትዕዛዝ በጥንቃቄና በተባለው መሰረት ባለመፈጸሙ ህመም እየተሰማው ቢመጣም ከዚህ ተምሮ ልምድ ማግኘት እንዳለበት ወሰነ። አርተርም ተልኮው ባልተጠበቀ መንገድ እንደተጠናቀቀ ስላወቀ ከስቲቭ ጋር ለመዝናናት ወደ ቡና ቤት ሄዱ። ቡና ቤት ውስጥ ገብተው ሲዝናኑ አርተር ከዚህ በፊት የሚያውቃትን ቆንጆ ሴት ድጋሚ የተመለከታትና ተከትሏት ሄደ። ከቆንጆዋ ሴት ጋር ምሽቱን ተዝናንተው ሲነጋ ተሰናበታትና የተላከለትን ዕቃ ለመውሰድ ወደ አየር ማረፊያ ሄደ። የታሸገውን ዕቃ በጥንቃቄ ከፍቶ ሲመለከት አሰሪው ድርጅት ፓውልን በማስወገዱ ምክንያት የላኩለት ክፍያ ሆኖ አገኘው። ወዲያውኑ የአሰሪው ድርጅት ዳይሬክተር የሆነው ዲን ደወለለትና ለምን ለራሱ የተሰጠውን ተልዕኮ በጓደኛው ስቲቭ አማካኝነት እንደፈጸመው ጠየቀውና ይህም በስምምነታቸው ውስጥ እንዳልተካተተ ነገረው። አርተርም ከቀድሞ ወዳጁ ከሆነው ሃሪ ጋር ልጁን ስቲቭን ለማሰልጠን ጥብቅ ስምምነት እንዳለው ነገረው። ዳይሬክተሩ ዲንም አርተር የሚያሰለጥነው ቀድሞ ያስገደዱት የሃሪ ልጅ መሆኑን ስላወቀ አርተርን አስጠነቀቀውና ሌላ አዲስ ተልዕኮ ሰጠው። አርተር የኢላማውን ፎቶ ደጋግሞ ተመለከተና ተልዕኮውን ከመቀበሉ በፊት እንደሚያስብበት ነገረው። ወደ ቤቱ ተመልሶ የኢላማውን ፎቶና መረጃ ተንትኖ ተመለከተና ሰሌዳው ላይ ሰቀለው። ተንቀሳቃሽ ምስል ተጠቅሞ ስለ ኢላማው ሲያጣራ ስሙ አንድሪው ሲባል የ45 ዓመት ጎለምሳና ራሱን በራሱ ነብይና ህዋሽ አርጎ ያወጀ ሰው መሆኑን ደረሰበት። ስቲቭና አርተር አንድሪውን በፍጥነትና ያለምንም ኮሻ ለማጥፋት እቅዳቸውን አውጥተው አንድሪው ወደሚገኝበት ወደ ቺካጎ በረሩ። ከሁለት ሳምንት በፊት ከነብዩና ከፓስተሩ አንድሪው ጋር ስትንቀሳቀስ የታየችና ብዙም ሳትቆይ ደብዛዋ የጠፋው አንዲት መነኩሴ በአጭበርባሪው አንድሪው እንደተገደለችና አስክሬኑን ፖሊስ እንዳገኘው አርተርና ስቲቭ ለማወቅ ችለዋል። ፓስተሩ አንድሪው ይህች ሴት ከእሱ እንዳረገዘች ስላወቀና ይህንን ጉዳይ ማንም ሰው እንዳያውቅ ስለፈለገ በጥንቃቄና ኮሽታ በሌለበት መንገድ $22 ሚሊዮን በመክፈል አስወግዷታል። ስቲቭና አርተር ስለ አንድሪው ታሪክ እየተወያዩ እያለ ሐሰተኛው ነብይ አንድሪው ደግሞ ደክሞት ስለነበር ወደ ማረፊያ ክፍሉ እየተዋከበ ገባና ሶፋው ላይ ተዘርሮ ተቀመጠ። ነገር ግን አንዲት ቆንጆ ሴት ወደ ክፍሉ ስትገባ አያትና አቀማመጡን አስተካክሎ በደስታ ተቀበለ። አርተርና ስቲቭ ደግሞ አንድሪውን ወደሚገኝበት ክፍል ተንጠላጥለው በመውጣት ለስራቸው እንዲመቻቸውና የአንድሪውን እንቅስቃሴ ለመከታተል ሲሉ የክትትል ካሜራ ገጠሙ። ሁለቱም በሚገርም ሁኔታ ወደ ከፍተኛው ፎቅ ተንጠላጥለው በመውጣት በቧንቧው መተላለፊያ በኩል ወደ ውስጥ ዘልቀው ገቡ። አርተር ክህሎቱንና ልምዱን በመጠቀም አንድሪው ከሚገኝበት ክፍል ላይ በአንድ በኩል አንድ ትንሽ ቀዳዳ ቆፍሮ ትንሽ ካሜራ ሰካበትና የአንድሪውን እንቅስቃሴ በካሜራ በኩል ለማየት ሞከረ። ከትንሽ ደቂቃ በኋላ አንድሪው በክፍሉ ውስጥ የሚያደርገውን እንቅስቃሴ በተከሉ ካሜራ አማካኝነት መከታተል ጀመሩ። ፍራንክ የተባለው የነብዩ አንድሪው የግድ ዶክተር ከደንበኛው ጋር ቀጠሮ ስለነበረው ወደ አንድሪው ክፍል ሲገባ በካሜራው ተመለከቱት። ስቲቭ በካሜራው አማካኝነት አንድሪው ሰውነት ላይ የተተከለውን የማደንዘዣ መድኃኒት ኬታሚን እንደሆነ ሲመለከት በትልቁ ሐሳብ ገባው። ምክንያቱም ደግሞ አንድሪውን ለማስወገድ ያሰቡት ክፍሉ ድረስ በመሄድ አድሬናሊን የተባለውን ገዳይ መድኃኒት በመውጋት ነበር። ነገር ግን አንድሪው ኬታሚን የተሰኘ የማደንዘዣ ስለሚወስድና ያዘጋጁት አድሬናሊን ቢወጉት የሚወስደው ኬታሚን እንዳይሰራ ስለሚያደርገው እቅዳቸውን መቀየር እንዳለባቸው ተገነዘቡ። የአንድሪው ዶክተር ፍራንክ ስልክ ለመደወል ወደ ውጭ ሲወጣላቸው በመስኮት በኩል በመግባት አንድሪውን ብቻውን አገኙት። አርተርና ስቲቭ ብዙ ሰዓት ሳያጠፉና እጃቸው ላይ ጓንት በመጠቀም በዚያች አጭር ጊዜ ውስጥ አፍነው አስወገዱት።
አንድሪው ከሞተ ከትንሽ ሰከንዶች በኋላ ዶክተሩ ተመልሶ መጣና የአንድሪውን መሞት በድንጋጤና በመንገዳገድ ሁኔታ ተመለከተ። ስቲቭና አርተር በግድግዳው በኩል ተደብቀው እያሉ በድንገት አንዲት ትንሽ መገጣጠሚያ ብሎን ተንከባላ ወደቀችና ድምፅ አሰማች። ዶክተሩ ፍራንክ የሰማውን ድምፅ ምን እንደሆነና ምን እየተፈጠረ እንዳለ ለማወቅ ፈልጎ እንዲያረጋግጡለት ሰዎችን አዘዘ። ታዘዘው ሰው ስቲቭና አርተር በተደበቁበት አካባቢ በጥሞና መፈተሽ ሲጀምር ስቲቭ በፍጥነት ሽጉጡን ተኩሶ ገደለው። የአንድሪው ጠባቂዎች መልሰው በመተኮስ መልስ ከሰጡ በኋላ ለሁለት ተከፍለው ግማሾቹ ስቲቭና አርተርን ሲያሳድዱ፣ ሌሎቹ ደግሞ የማምለጫ መንገዶችን ለመዝጋት ወደ ታች ሮጡ። አርተር የወደቀውን ሽጉጥ በማንሳት ጠባቂውን ለመግደል ቢያስብም ጠባቂው በፍጥነት ተወርውሮ ግብግብ ገጠመው። ነገር ግን አርተር የጠባቂውን ኃይል በመቋቋም ግድግዳው ላይ ወረወረውና መስታወቱን በመስበር ወደ ጣሪያው ለማምለጥ ሮጠ። ስቲቭ ግን ብዙ የተሻለ ነገር ማድረግ ባይችልም የጠባቂዎችን ቡድን ሙሉ በሙሉ እያቆሰለና እየገደለ በማምለጥ አርተር ያለበትን ቦታ ይፈልግ ነበር። አርተር ከህንፃው ጣሪያ ላይ ሆኖ ከጠባቂዎች ጋር የሞት ሽረት ፍልሚያ በማድረግና ብቃቱን በመጠቀም ሁሉንም ከዘረረ በኋላ አንዱን ጠባቂ ከከፍተኛ ፎቅ አንስቶ ወደ ምድር ወረወረው። በመጨረሻም ስቲቭና አርተር ተገናኙና የደህንነት ገመድ በመታጠቅ ከከፍተኛው ፎቅ ወደ ታች ተወረወሩ። እንዳለመታደል ሆኖ ገመዱ በማጠሩ ምድር ሳይደርሱ ቀርተው አየር ላይ ቢንጠለጠሉም አንድ ጠባቂ ከላይ ሲተኩስባቸው መስታወቱን ሰብረው ወደ አፓርታማው ገቡ። አርተርና ስቲቭ ከህንፃው ሲወጡ ከነበሩ እንግዶች ጋር ራሳቸውን በማመሳሰልና እንዳይጋለጡ መንገዳቸውን በመለያየት በፍጥነት አመለጡ። በአንድ አጋጣሚ ደግሞ አርተር አውሮፕላን ማረፊያ ውስጥ ስቲቭን እየጠበቀ ሳለ ሰባስቲያን የተባለውን ነፍሰ ገዳይ በድጋሚ ተመለከተው። ይህ ሰው የአርተር ጓደኛና የስቲቭ አባት የሆነው ሃሪ በደቡብ አፍሪካ አንድ ድርጅትን በሸጠበት ክስተት ውስጥ እንደሞተ ዲን አሳውቆት ነበር። ሞተ ከተባለ በኋላ በድጋሚ ስላየውና በነገሩ ግራ ስለተጋባ አርተር ጉዳዩን ለማወቅ ሰውየውን በድብቅ ተከትሎት ወደ አውቶቡስ ገባ። አርተር ዙሪያ ጥምጥሙን መሄድ ሳይፈልግ ሰባስቲያንን ስለ ነገሩ በቀጥታ እንዲያስረዳው ጠየቀው። ለምን ሞታል ተባለ? በምንስ ምክንያት እስካሁን ድረስ ልትኖር ቻልክ? ብሎ ጠየቀው። ለመጨረሻ ጊዜ ያየውህ ራስህ በተኩስ ቆስሎና ብዙ ደም ፈሶህ እንደነበረ ነው ሲል ደግሞ ጠየቀው። የደቡብ አፍሪካው ክስተትስ እንዴት ነበር ሲል አርተር ጥያቄውን ቀጠለ። ሰባስቲያንን ዲን 4 ሰዎችን እንድገድልና ከዚያም ሞቴን በሐሰት በማስመሰል እንድጠፋ ከፍተኛ ገንዘብ ስለከፈለኝ ነው በማለት በቸልተኝነት መለሰለት። የደቡብ አፍሪካውን ድርጅት በሚስጥርና ማንም ሳያውቅ የሸጠው ዲን ሲሆን ሽማግሌው ሃሪም እንደሸጠው አውቆበት ለበላይ አለቃው ለማጋለጥ በሚያስብበት ሰዓት አስገደለው ሲል መለሰለት። ይህ ሁሉ ድራማ የተቀነባበረው በዳይሬክተሩ ዲን መሆኑንና እሱ የገደለው ሃሪ የደቡብ አፍሪካው ድርጅት እንዳልሸጠና ሰው እንዳልገደለ ሲረዳ ጓደኛውን ሃሪን በመግደሉ የህሊና ጸጸት ተሰማው። አርተር በሚያሳዝን ሁኔታ እንደተሸወደ ስለገባው ሰባስቲያን ተሳለቀበትና በድንገት ቢላዋ መዞ ወደ አርተር ወጣና ሊወጋው ሞከረ። አርተር አንገቱን በጨርቅ ሲያንቀው የእሳት ማጥፊያ ፒን ተጠቅሞ ፊቱ ላይ ወጋውና ወደ ጎዳና ወረወረው። ወዲያውኑ አንድ መኪና በፍጥነት ወደሱ በመምጣት ሰባስቲያንን ገጭቶ ገደለው። ቀጥሎም በተሳሳተ መረጃ ለገደለውና ለልብ ጓደኛው ሃሪ ሲል ዲንን ለመበቀል ፈለገ። ስቲቭ በነፍሰ ገዳዮች እጅ መያዙን አርተር ደውሎ ተረዳና ከሶፋው ስር ሽጉጥ እንዳለ ቀስ ብሎ ነገረው። ስቲቭ ስልኩን ከዘጋ በኋላ በሶፋው ስር ያለውን ሽጉጥ በጸጥታ አወጣና 3ቱን ሰዎች ገደልና አመለጠ። ሁለቱም በፍጥነት ዕቃቸውን በመሸከፍ ላይ ያሉ ስቲቭ ከመጋዘኑ ውስጥ አንድ ሳጥን አውጥቶ ሲመለከት የአባቱን የሃሪን የብር ሽጉጥ ከአርተር መሳሪያዎች ጋር አብሮ አገኙ። ወዲያውኑ አባቱን የገደለው አርተር መሆኑን አወቀና ምንም ሳይናገር ሽጉጡን ያዘና የአርተርን መመሪያ ተከተለ። በመንገድ ላይ ሳሉ ስቲቭ ስለገደላቸው ሰዎች አስቦ ያውቅ እንደሆነ አርተርን ሲጠይቀው በድንገት እንዲህ ብሎ መጠየቁ አርተር ቢገርመውም በጭራሽ አስቦ እንደማያውቅ ነገረው። ስቲቭ የሚወደውን አባቱ እንደገደለው አርተርን ሲጠይቀው አርተርም አዎ ብሎ ለመመለስ አላመነታ። ስቲቭም የተለየ ነገር ተሰምቶት እንደነበረ አርተርን ሲጠይቀው የገደለው በተሳሳተ መረጃ እንደሆነና በወቅቱ ምንም እንዳልተቆ ነገር ግን አሁን ላይ በጣም እንዳዘነ ነገረው። ስቲቭ ስለ ነገሩ ማውራት ጥቅምና ለውጥ እንደሌለው በማሰብ አባቱ እንዲገደል ያዘዘው ዲን መሞት ብቻ እንዳለበት አስረግጦ ቢናገርም አርተር ግን ዝምታን መረጠ።
ሁለቱም የዲን ታዛዥ ወደ ሆነው ኒኮላስ ቤት ከገቡ በኋላ ስቲቭ ወዲያውኑ ለማስጠንቀቂያ ያክል እግሩን ተኩሶ መታውና ሚስቱ ላይ ሽጉጥ ደገነባት። አርተር የሰውየውን ሴት ልጅ ጎትቶ በመያዝና በማስፈራራት ኒኮላስ ስለ አለቃው ዲን የሚያውቀውን መረጃ እንዲናገር ቢጠይቀውም ኒኮላስ ግን አንድም ቃል አልተናገረም። ልጁን ወደ መፍጫ ማሽን በመጎተት የመጨረሻ ማስጠንቀቂያ ሰጠውና መልስ ካልሰጠው ግን የልጅቷን እጅ እንደሚቆርጠው አስጠነቀቀው። ደምና ስጋ ከልጅቱ ሰውነት ሲወጣ ተመልክቶ ኒኮላስ ለሚፈልጉት ጥያቄ መልስ ሰጣቸው። አርተር በጥልቀት ራሱን ተመለከተና በስራው ምክንያት ንጹህ ሰው እንዲጎዳ ስላልፈለገ ልጅቱን ለቀቃት። ኒኮላስ የሚያስፈልገውን መረጃ እንዲሰጠው ለማስገደድ ሲል አርተር ቁራጭና በደም የተጨማለቀ ጨርቅ ከሰውነቷ ከልጅቷ ሰውነት ጋር በማገናኘት የተጎዳችና ደም የሚፈሳት እንዲመስል አድርጓል። ሃሪ በመሞቱ ምክንያት ምን ያክል እንዳተረፈ አርተር ዲን ደውሎ ሲጠይቀው $50 ሚሊዮን እንደሆነና ጉዳዩን መከታተል ካቆመ ደግሞ $10 ሚሊዮን እንደሚሰጠው ቢነግረውም አርተር ግን ምንም ግድ እንደማይሰጠው ነገረው። ዲንም አርተርን ለገደለ ለእያንዳንዱ ነፍሰ ገዳይ ከፍተኛ ገንዘብ ስለመደበ ሁሉም ገዳዮች አርተርን ለመግደል ዝግጅታቸውን ጨርሰዋል። ዲንን ከተደበቀበት እንዲወጣ ለማድረግ በህንፃው ውስጥ እንዳሉ በማስመሰልና አስፈላጊውን የጦር መሳሪያዎች በማዘጋጀት እቅዳቸውን ተግባራዊ ማድረግ ጀመሩ። አርተር መኪና ሰርቆ ዲንን ከአንድ ህንፃ ፊት ለፊት በተቀመጠ የቪዲዮ ካሜራ ሲከታተለው፣ ስቲቭ ደግሞ በሽጉጥ በማስፈራራት አንድ አውቶቡስ ጠልፎ ወሰደ። አርተር የዲንን ጠባቂዎች መኪና ሲመለከት እሱ የሚነዳው መኪና የነዳጅ መስጫውን በኃይል በመርገጥና በፍጥነት ከመኪናው በመውጣት ከጠባቂዎቹ መኪና ጋር እንዲጋጭ አደረገው። ወዲያውኑ የተኩስ ልውውጥ ተካሄደና አርተር የተወሰኑ ሰዎችን ተኩሶ በመግደል ወደ ቆሻሻ መጫኛ መኪና ገብቶ በመንዳት የዲንን መኪና ተከተለ። ስቲቭ ደግሞ የሚነዳው መኪና ከዲን መኪና ፊት ለፊት ካለው የጠባቂዎች መኪና ጋር በማጋጨት ጠባቂዎቹን ከነመኪናው በማቃጠል ገደላቸው። ዲን ከፊት ለፊቱ ያለው መኪና መፈንዳቱን ሲመለከት ወዲያውኑ ሹፌሩ ወደ ኋላ እንዲመለስና እንዲያመልጥ ቢነግረውም ከኋላ ደግሞ አርተር ቆሻሻ ማስወገጃ መኪና እየነዳ በመምጣት የዲንን መኪና ገጨው። በጣም የተጎዳው ዲንም ከተገጨው መኪና ተርፎ ለመውጣት ሲሞክር አርተርና ስቲቭ ያለማቋረጥ ጥይት በመተኮስ ገደሉ። ውድ ተመልካቾቻችን ስለተከታተላችሁን በጣም እናመሰግናለን። ቪዲዮው እንደተመቻችሁ ተስፋ እናደርጋለን። በየቀኑ አዳዲስና አስደናቂ ፊልሞችን በአጭሩ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳትረሱ። በዛሬው የፊልም ማጠቃለያ ላይ ምን እንደተሰማችሁ ኮሜንት ላይ ሐሳባችሁን አጋሩን። የወደዳችሁትን የፊልም አይነት ኮሜንት ላይ በመጻፍ ቀጣይ እንድሰራው መናገር ትችላላችሁ። ቪዲዮ ከተመቻችሁ ላይክ ሼር አድርጉ። በቀጣይ ቪዲዮ በሌላ አስደናቂ ታሪክ እስከምንገናኝ ድረስ ሰላም ሁኑ።